ሰላም ውድና የተከበራችሁ የህይወት ቤተሰቦች እንዴት ናችሁ? በያላችሁበት ስፍራ ሁሉ ሰላማችሁ እጅግ ብዝዝት ይበልልኝ። ዛሬ ደግሞ ለየት ባለው መጥቻለሁ። ዛሬ አብረን እስቲ ቆቀር እንሰራለን ማለት ነው። አሁን ዱቄት እንደምታዩት በዚህ መልኩ እየነፋው ይገኛለሁ። ቪዲዮን ስትጀምሩ ላይክ እና እንዲሁም ሼር፣ ሰብስክራይብ፣ ኮሜንት ማድረጋችሁን እንዳትረሱ፣ አበረታቱኝ። እንዲሁም ደግሞ አታሳልፉ ማስታወቂያ ፕሊስ፣ ማስታወቂያ አታሳልፉ። ዱቄቱን በዚህ መልኩ ነፍተናል። ስለዚህ አሁን ደግሞ የሚቀረን እርሾ እንጨምራለን። እርሾ እንደምታዩት እያያችሁኝ አንድ ማንካ፣ እኔ ቶሎ እንዲደርስ ስለፈለኩ ነው 2 ማንኪያ ነው ያረኩት። እናንተ እንደ ዱቄት መጠንና እንዲሁም እንደፈለጋችሁ። እዚህ ጋር ወተት ነው ማለት ነው። ወተት የዱቄት ወተት ነው፣ የህፃናት ማለት ነው። እንደዚህ የምታዩት ይታያል ብዬ ተስፋ አደርጋለሁ። 2 ማንኪያ ተጠቅሜያለሁ። እዚህ ጋር ሱከር እየታየን ይሆን አላውቅም። ሱከር በደንብ ይፈልጋሉ ማለት ነው። እኔ ቤት ይወዳሉ ሱከር። 4 ማንኪያ ነው የጨመርኩት። እናንተ እንደፈለጋችሁ ማድረግ ትችላላችሁ። እዚህ ጋር ደግሞ እንደምታዩት የሱን ደግሞ እሱ በሻይ ማንኪያ ነው ወይም ያው ይሄንንም እንደዚህ ደግሞ በሶዳ ነው ምንድነው ስሙ ጠፋብኝ ጋይስ። ቾክ እያለ 1 ማንኪያ የሻይ ማንኪያ ነው። ጨው በስቷል፣ ትንሽ ቀነስኩት። ያው ሻይ ማንኪያ 1 ጥቁር አዝሙድን እሽት እናደርጋለን። በደንብ እንደዚህ እሽት። ሽታው በጣም ነው ደስ የሚለው። እጄ እስከሚጠቁር ድረስ ነው ያሸሁት። አሁን ጨርሰናል። አሁን የሚቀረን ምንድነው? ዘይት ስለምንጠብሰው አናብዛም። ያው 2 ማንኪያ ኦኬ፣ ጨርሰናል። እሽት እናደርጋለን። ሙቅ ውሃ አዘጋጅቻለሁ። ሙቅ ውሃ ስላለኝ በሙቅ ውሃ እናሻለን ማለት ነው። ተመልሼ እመጣለሁ፣ አብራችሁ ሆኖ። እንደምታዩት በደንብ አድርጌ እሽት አድርጌያለሁ። ያው በዚህ መልኩ እሽት አድርጌያለሁ። አሁን ደግሞ ትንሽዬ ዘይት እናደርግበታለን፣ ግን አበዛሁት። በዚህ መልኩ በደንብ እኔ የቱኛም ዱቄት ነው የሚጠቀመው፣ ይሄ ነው የሚለው የለም። ትንሽ ጠወርቆር ያለ ነው ዱቄቱ፣ አነስተኛ ነው። አንደኛ አይደለም። የቱኛም ዱቄት ቤት ውስጥ የምታገኙት የቱኛም ዱቄት ይሆናል። እህቶችዬ ሞክሩት። እንደምታዩት በዚህ መልኩ እሽት አድርጌያለሁ። አሁን እንደዚህ እናደርግና አሁንም ትንሽዬ ዘይት ይጠቀማለሁ ማለት ነው። እንደምታዩት በዚህ መልኩ አሁን ወዲያው ኩፍ ይላል። ከ45 ደቂቃ በኋላ እንመለሳለን። አብራችሁ ሁኑ፣ አበረታቱኝ። ወዳችኋለሁ።
እንደምታዩት እንግዲህ ኩፍ ብለዋል። ያው እንደምታዩት በዚህ መልኩ ኩፍ ብለዋል። ደግሞ ትንሽዬ ዱቄት እዚህ ጋር እናደርግበታለን። ግን አብዝቻለሁ መሰለኝ። በዚህ መልኩ እንደዚህ እናደርጋለን። የራሱ ስብስብ እያለ ነው። ከዛ አሁን እንቆርጣለን ማለት ነው። እንደምታዩት በዚህ መልኩ በዚህ መልኩ ቆራርጬ ያለው። አሁን ደግሞ ትንሽ እንደምታዩት ድፍን እንዳይሆን ውስጡ እንዲበስል ትንሽ ስናረግና እዚህ ጋር ሱኒየን አዘጋጅቻለሁ ወይም ትሬን አዘጋጅቻለሁ። እንደምታዩት እዚህ ጋር እናረጋለን። ብለው እንትን እንደ መጋዝ አይነት እንደዚህ ያው ስንበላ ደስ ይላል ማለት ነው። ሙሉ በሙሉ እንትን ማለት የለበትም፣ ድፍን መሆን የለበትም። እንደምታዩት ጋዝ ሎክሻለሁ። አሁን ጋዝ ውስጥ ነው ማረገው። ጋዝ ሎክሻለሁ። እንደምታዩት በዚህ ወደ ጋዝ ውስጥ ከታለው ማለት ነው። ቢያንስ 1-3 ደቂቃ ማለት ነው። እንደምታዩት ዘይቱ ሞቋል። ይሄንንም አቃጥለኝ። ይሄንንም ይሄው በዚህ መልኩ ጋዝ ውስጥ ቢያንስ 5 ደቂቃ ነው የፈጀኝ። ስለዚህ ለዚህ ያረገን ቅርጽ እንዲኖር ማለት ነው። ዘይቱ በደንብ መሞቅ የለበትም። ዘይቱ በደንብ ከሞቀ ያው ውስጡ አይበስልም ማለት ነው። ስለዚህ ውስጡ እንዲበስል በትንሹ በጋለው ላችሁ ቅርጽ እንዲኖር ለመብላት ምቹ እንዲሆን በዚህ መልኩ እንጠብሳለን ማለት ነው። ቦታ ማጥበብ የለበትም፣ ምክንያቱም ኩፍ ስለሚል ማለት ነው። ስለዚህ ደግሞ እጃችን ማሳረፍ የለብንም፣ ነካ ነካ ማድረግ አለብን። እኔ እሳቱ በትንሹ ነው ያረኩት። እንደምታዩት በትንሹ ነው፣ አላበዛሁትም። ስለዚህ ነካ ነካ እንደዚህ ደቂቃ መስጣት የለብንም። በዚህ መልኩ እንደዚህ እየነካከን እናበስላለን ማለት ነው። ያው ዝም ካለን ስለሚቃጠል ውስጡ ደግሞ አይበስልም። ነካ ነካ እያረገን እንዳንረሳ አሁን እንገለብጣለን። እንደዚህ
ሊጥ ስለሆነ ቀስ አድርገን ነው እንትን መሆን አለብን። አያችሁ እንደዚህ መልኩን ሳይቀይር ቶሎ ቶሎ ራሱ ኩፍ ነው የሚለው ውስጡ ላይ አያችሁ። ለስለስ አለ በጣም ደስ የሚል ሽታ አለው። በተለይ ለቁርስ ያላችሁ ቦታ ጠበባ ነው ድስቱ ትንሽ ጠበባ ማለት ነው። ኩፍ እያለ ነው ራሱ እዚህ እየጠበቀን ባላንሱን እንጠብሳለን ማለት ነው። ለቁርስ ኢቶችዬ ቤት ውስጥ ቆቀር ያማራችሁ ከዚህም በፊት ሰርቻለሁ፣ ግን እርሾ ምናምን ለብቻው አዘጋጅቼ ነው። ዛሬ ግን አንድ ላይ ሁሉንም አንድ ላይ ነው ያወከውት። እንደምታዩት በዚህ መልኩ ያላችሁ ጠባባ ቦታው ደማንካ ሹካ መጠቀም አለብኝ፣ ካልሆነ ሊቃጠል ነው ማለት ነው። መብሰል የለበትም። ስለዚህ ሹካ ረጅም ሹካ መጠቀም አለብኝ ባቸው ደስ ይል ራሱ ኩፍ ያለው ውስጡ በቃ ፈካ ያለው ማለት ነው። ቀስ እያለን እንደምታዩት በዚህ መልኩ ያላችሁ ምን የመሰለ ቆቀር የጠዋት ቁርስ ኢቶችዬ ሞክሩት። በዚህ መልኩ ለስለስ አለው። እዚህ ዘይቱን እናጠፋለን። እዚህ ጋር ያዘጋጀሁት እቃ አለ እሱ ላረጋለሁ። ይሄ ነገር አልተመቸኝም ይቅርታ ግን